ሰላም ጤና ይስጥልን ውድና የተከበራችሁ የወራሂመኑ ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ አንድ የቃሉ ወረዳ ባህልን ይዤ መጥቻለሁ። እንግዲህ ቃሉ ወረዳ የሰርግ ባህል ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ እሺ እንግዲህ የምታዋቸው ወጣቶች እንግዲህ ጥፍር ለማስቆረጥ እንግዲህ ከሙሽራው አካባቢ ሙሽራውና ሙሽሪት በነገራችን ላይ ጎረቤቶች ናቸው። እንግዲህ ጥፍር ሊያስቆርጡ መተው ነው። እንግዲህ ዳስ ነው። እንግዲህ እንደዚህ አይነት ጭፈራ ሆታ እንግዲህ እንደዚህ ያቅለጠለጡት ያሉት ወጣቶች ናቸው። እንግዲህ ወጣቶቹ ባህላቸውን እንግዲህ ጎፈሪያቸውን ነክሰው እንግዲህ ዱላቸው ደግሞ የሚገራርም ነው። እውነት ለመናገር በጣም የሚገርም ዱላ ነው እንግዲህ ያዙት። ይሄ ሆማ ልጃቸው ነው፣ ባህላቸው ነው። እንግዲህ ጎረምሳ ስትሆኑ እንደዚህ ነው ማለት ነው። በጣም ያስቀናሉ ከምር። ስለዚህ ገራሚዎች ናቸውና እስከ መጨረሻው ድረስ እዩት ቪዲዮውን ሳትሰለቹ። ወግ ባህሉ አይሰለችምና በባህላችን እንኮራለን። ባህላችን ያኮራናል። ባህላችን እሴታችን ያኮራናል። ይህንን ባህል ደግሞ እያንዳንዱ በወረዳው ውስጥ ያሉ ባህል ቱሪዝሞች እየሄዱ ባህሉን ለብዙ ተመልካቾች ቢያደርሱ እነሱም መልካምነት ነው። ስለዚህ ይህንን ባህል ደግሞ ለእያንዳንዱ ለትውልድ አስተማሪ ስለሆነ ቀርጸው ቢያስቀምጡት ራሱ ከትውልድ ትውልድ ማሸጋገር ይቻላል ማለት ነው። ስለዚህ ውዶችዬ እውት እንግዲህ ይሄ ጭፈራ ሲያምርበት ሲደራ ዳሱን ሲያደምቁት ማለት ነው። ስለዚህ ሴቱ ወንዱ ሴቱ እንግዲህ ለየብቻ ይጨፍራል። ደግሞ ሴቱ በስተጀርባ በኩል አለ። መለስ ብዬ በካሜራ ይቃኛለሁ ማለት ነው። አብራችሁን ቆዩ። አይበላም ቋንጣ የዋሽሞች ሀገር እንደነሰቆጣ የአምባሰል ወረዳ ከተማ ውጫሌ ከንፈሯ የሚለው ከብት ያላየው ጨሌ ዓለምዬ ነይ ነይ እንደው መጋሌዋ እንደምነው ቃሉ ወገብ ለወገቡ እንደምነው ባቲ ወገብ ለወገቡ እንደምነው ደሴ ወገብ ለወገቡ እንደነው አምባሰል ወገብ ለወገቡ እንደነው ወልዳ ወገብ ለወገቡ
ወገብ ለወገቡ እንደው ባጠቃላይ እንደምነው ወሎ ወገብ ለወገቡ እንኳን የሰው ልጅ ያሳዝናል ካቡ ዓለም የነይ ልጠይቅሽ መለመን አላውቅም እንዴት ነው ባክሽ ሐኪም ያዘዘልኝ የላማ ከላት ነው እኔ እንደዚያው ሚልኝ ይደርጊ ደሩ ነው እስከ ዛሬ ድረስ እንዴት ተታለልኩኝ እስከ ዛሬ ድረስ እንዴት ተሞኘሁኝ ሰው የጎረቤቱን አይበላም ምን እያልኩኝ እንዴት ሰው አይበላም የጎረቤቱን አካሄዷን አይቶ አረማመዷን እንደምን ነው ደሴን ናይጠገብኳ እንደነው ሂመኖ አይጠገብዋን እንደምን ነው ሳይንት አይጠገብዋ እንደምን ነው ተንታን አይጠገብዋን እንደነው ወረና አይጠገብዋን እንደምን ነው ጃማን አይጠገብዋ እንደነው ወረይሉን አይጠገብዋ እንደነው ደረባ እንደምን ነው ካቤ አይጠገብዋ እንደነው ወልዳን እንደምን ነው የጁ እንደነው አምባሰል እንደነው ሰቆጣን እንደምን ነው ባቲ አይጠገብዋ እንደው ባጠቃላይ እንደምን ነው ወሎን አይጠገብዋ ሁሉ ሰው አክባሪ ጥሪያቸውን አይዋን إبراهيم حسين عديوة محمد تشومو حسين عفرار أبشر ثمانية منظور سبعة ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ወራይመኑ ሚዲያን እያያችሁ ነው፣ እየተመለከታችሁ ነው። እንግዲህ ይሄን የምታዩት የጥፍር ቆረጣ ስነ ስርዓት ነው። እንግዲህ ጥፍር ቆረጣ ማለት በባህላዊ መንገድ እንግዲህ ቤተ ዘመድ ሰብሰብ ብሎ የሙሽሪት ቤተሰቦች ማለት ነው እንግዲህ ጥፍር ያስቆርጣሉ፣ እንደዚህ ይመረቃል። ስለዚህ የሚገርም ባህል ነው እንግዲህ ቃሉ
የቃሉን ባህል እንግዲህ ባህል ቱሪዝሙ ደግሞ ጠለቅ ብሎ በደንብ ቢሰራው እንግዲህ ብዙ መቅረት ያለባቸው ባህሎች እየቀሩ እንደገናም ደግሞ መዘመን ያለባቸው ባህሎች እንዲዘመኑ የመስራት ነገር እንግዲህ ባህል ቱሪዝም ይሄንን ገብቶ መስራት አለበት ብዬ ተስፋ አደርጋለሁ። ስለዚህ እንግዲህ ይህ የምታዩት የሙሽሪት ቤተሰቦች ናቸው። እንግዲህ ጥፍር ተቆረጠ፣ ዳቦ ተዘጋጅተዋል። እንግዲህ ቡናው ሙናው እየቀራረበ ነው። በሚገርም ሁኔታ እንግዲህ እዚህ በእድሜያቸው ከፍ ያሉ እናቶች ናቸው እንግዲህ ምርቃት የሚመርቁት እዚህ መካከል ማለት ነው። ምርቃት ይመርቁና እንግዲህ ይሄ ዳቦ ደግሞ ተቆርሶ እዚሁ ለእናቶች ነው የሚታደለው ማለት ነው። እንግዲህ ለየት ያለው ነገር እንደየአካባቢው ወደ ምዕራቡ አካባቢ እንደዚህ አይነት ሙሽራዋ ላይ ዳቦ ይቆርሳል። ጎረምሶቹ እንግዲህ ያን ዳቦ ይነጥቃሉ ማለት ነው። ስለዚህ እዚህ ደግሞ በክብር እንደዚህ እናቶች ዱቃ እያደረጉ ካደረጉ በኋላ ቡናው ሲቀዳ እንግዲህ ዳቦ ደግሞ ይቆርሳል። ስለዚህ ይሄንን ባህል እስከመጨረሻው ድረስ ሳትሰለቹ እንድታዩት እፈልጋለሁ ውድ ቤተሰቦቼ። እንግዲህ ሙሽሪት እንደምታዋት አምራለች፣ ተኳኩላለች። እንግዲህ ደግሞ ገና ልብስ ደግሞ ትለብሳለች ማለት ነው። እንግዲህ ልብስ ለብሳ በኋላ ላይ በፓርት 4 ላይ የምታዋት ይሆናል። አሁን እንግዲህ ከእህቶቿ ጋር ከጓደኞቿ ጋር ናት እንግዲህ ያለችው። እንደዚህ ያለ ባህል ነው። እንግዲህ ስኒው ቀረበ ውዶችዬ። አሁን ዳቦው ጀርባው ላይ ይደረጋል። ተመልከቱ እንግዲህ ይህንን ባህል ተመልከቱ። ስንት ጊዜ ነው የሚደረገው? 3 ጊዜ ነው የሚደረገው። 3 ጊዜ ይደረጋል። በጣም እያሽኮረመማት ነው ሙሽራዋን። የሚገርም ነው። አዎ እንግዲህ ቤተ ዘመዶች በጣም ደስ ይላሉ። የአካባቢ ሰዎችና ቅን የሆኑ ጎረቤቶች አብረው የሚኖሩ ማለት ነው። እንግዲህ ዱቃ እያደረጉ ነው። ዱዓቸውን አድርገዋል። ቡናቸውን ሊጠጡ ነው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ዳቦውን እንግዲህ እኔማ ዳቦውን በጋራ ነኝ። ይሄው እንግዲህ ዳቦው በጣም የሚያምር ዳቦ ነው እንግዲህ የተደፋው ዳቦ። ይሄን ዳቦ ደግሞ በምዕራቡ በኩል እንደዚህ አይነት ሙሽራዋ ላይ ጀርባዋ ላይ ተቆረሰ፣ ጀርባዋ ላይ ነው የሚቆረሰው። ከዛ በኋላ እኛም ይደርሰናል ማለት ነው። ግን አሁን እኛም አልደረሰንም። ያው ለትልልቅ ሰዎች ነው እንግዲህ የሚሰጠው። አላደረጉትም። እንግዲህ ይሄ ባህል ደግሞ ቃሉ ወረዳ 05 ቀበሌ በኬ አቡሌ የሚባል ሰፈር ነው። እንግዲህ እውነት ለመናገር ይሄንን ባህል ያየሁት ማለት ነው። ከድጃ ዞር በይ እንጂ ሚዜዋ ነገርጂ አትደበቂ እንጂ ሚዜ አይደላችሁ እንዴ? ምንድን ነው አንቺ ዚናት ይራስ ይበርቶቷል በእናቷን በአባቷን ወራኪ መኖናት ወተት በቅቤን በማር ያደገች ናት። እንደ በልጅግ ጥይት ትመታለች አናት። የማንም ምን አደለች ያች ልጅ የኛ ናት። አንቺዬም እኔ አንቺንን እያልኩኝ ከሳው መለመንኩኝ። ዘመድዬ እንዴት ነሽ? የሙሽራው ማማር የብዚያው ውበት ልቤን አደረገው ዘርዛራውን ፊት። ተይደማም ተይደማም አረ ዳማይ ዳማይ አሸ ወይና ወይና አሸ ወይና ወይና አሸ ወይና 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 አሸ ወይና ኮቱ ነይ በመስኮቱ አሸወይና ወይና ወይና አሸወይና ማለቴ
ሰላም ጤና ይስጥልኝ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ቪዲዮ ይሄ ጥፍር ቆረጣ ይሄን ይመስላል። እንግዲህ ይሄ ፓርት 2 ነው። እንግዲህ ፓርት 3 ደግሞ ይቀጥላል። እንግዲህ ቪዲዮውን እስከ መጨረሻው ድረስ ሳሰለችሁ ባህላችሁ እሴታችሁ ስለሆነ ካሰለችሁ እስከ መጨረሻው ድረስ ተከታተሉ።